ሰዎች ስለ ትዳር ያላቸው አመለካከት እንዲያስተካክሉ ተጠየቀ። ነጃሺ ቲቪ በትዳር ዙሪያ ማብራሪያ የጠየቃቸው ኡስታዝ አቡበከር አህመድ ከትዳር የሚገኘው ጥቅም ትልቅ የሆነው የሚከፈለው መስዋዕትነት ትልቅ በመሆኑ ነው ብለዋል። የጤና ችግር ያለበት ወይም ዝሙተኛ ሰው ካልሆነ በስተቀር ሰው አለማግባትን ምርጫ አያደርግም ያሉት ኡስታዝ አቡበከር አህመድ ያላገቡትም እንዲያገቡ ያገቡትም በትዳራቸው እንዲጸኑና ከትዳር የሚገኘውን ትልቅ ጸጋ እንዲገነዘቡ አሳስበዋል። ዝርዝሩን መሐመድ ሚፍታ አዘጋጅቶታል። የሰው ልጅ ማህበራዊ ፍጡር ነው። በዚህ አፈጣጠሩ ደግሞ ቤተሰብ እንዲመሰርትና ትውልዱን እንዳስቀጥል ትዳር የሚባል የውዴታ ግዴታ ተደርጎበታል። ይህ ዛሬ የደረስንበት ግዙፍ ስነ ህዝብ ትዳር ከሚባለው ተቋም የተገኘ የብዙ ቤተሰቦች ድምር ውጤት ነው። ማንም ተማረም አልተማረም፣ ሰለጠነም አልሰለጠነም፣ ሀብታምም ሆነ ድሃ ወይም የትኛውም አይነት ማንነት ከትዳር በኋላ ባለው ህይወት ልዩነት ያመጣ ይችል ይሆናል እንጂ እድሜው ለጋብቻ የደረሰ ሁሉ ወደ ትዳር የሚገባበት መንገድ ግን ተፈጥሯዊ እንጂ አስተሳሰባዊ አይደለም። ትዳር የተፈጥሮ ህግ፣ የህይወት ወሳኙ ምዕራፍ፣ የቤተሰባዊነት መሰረት፣ የምድር በረከቶች መክፈቻ ቁልፍ፣ የህይወት ግብ፣ የደስታ ምንጭ፣ የኢማን መገለጫ፣ ሌላም ብዙ መልካም ነገር ነው። ስለዚህ ወደ ትዳር መግባት አለብን። የትዳርን ፈዋኢዶች፣ የትዳርን ጥቅሞች መረዳት መገንዘብ አለብን። ወጣቶቻችን ከትዳር የሚሸሹት ይህንን አለማወቅ ነው። የትዳር ፈዋኢዶች በጣም ብዙ ናቸው። ራሳችንን ይሰብርልናል፣ ከሐራም ራሳችንን ይጠብቅልናል። እንደዚሁም አላህ ጋር ታዛዦች ስንሆን፣ ረሱል ጋር ታዛዦች ስንሆን አጅር እናገኛለን። የጀነት መግቢያችን ይሆናል። ረሱል ፊ ቡድዒ አሐዲኩም ሰደቃ፣ አንድ ሰው ስሜቱን በሐላል መንገድ ሲጠቀም አጅር አለው አሉ። ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ብሄል ሁሉ የአንድ ሰው ጫንቃ የማይሸከመውን የህይወት ክብደት ሁለት ሰው ቢሸከመው ምናልባትም በረከት ሊሆን ይችላል። ትዳር ከብቸኝነት ስቃይ የምንወጣበት፣ ቤታችንንም ሆነ ህይወታችንን በፍቅር የምንሞላበት፣ ብዙ ዓለም የምናይበት፣ በቃላት የማይገለጽ ጸጋ ነው። የረሱል ሰለላሁ ዐለይሂ ወሰለም ትእዛዝ የምናከብርበት ነው። አላህ ወአንኪሑል አያማ ሚንኩም ወሳሊሒነ ሚን ኢባዲኩም እያለ ትዳር ያዘናል። ረሱልም እንደዚሁ አዘውናል። እንደውም በሱነቲ ፈለይሰ ሚኒ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ትዳር የኔ ሱና ነው፣ ከዚህ ያፈነገጠ ሰው ከኔ አይደለም ብለዋል ማለት ነው። ስለዚህ ወደ ትዳር መግባት አለብን። በእርግጥ ዛሬ የምንኖርባት ዓለም ብዙ ምቹ ላትሆን ትችላለች። በህይወታችንም ልናሳካቸው የምንፈልጋቸው ወይም እንዲኖሩን በተስፋ የምንጠብቃቸው ብዙ ህልሞች ሊኖሩን ይችላሉ። ሆኖም ግን እስከሚኖረን የምንጠብቀውን እንጂ የሚያመልጠንን አናስበውም። ካሰብነውም ደግሞ በተለይም እድሜያችን እየኮበለለ ከሆነ ምናልባትም ከምንጠብቀው ይልቅ የሚያመልጠን ትልቅ ነው። የፈራ ሰው አሁን ብዙ ሰው ከትዳር ደግሞ የሚሸሸው ምንድነው? ሀብት አይኖረኝም፣ አንድ ሰው ጨመርኩ ህይወቴ ውስጥ፣ ኃላፊነትን ይፈራል። አላህ ይኩኑ ፉቀራ ይግኒሂም الله من فضله ነው ያለው። ሰው ልጅ በራሱ አይደለም ርዝቅ የሚያመጣው። አንዲትን እህት ያላገባች እህት ማግባት የሚችል ሰው ወደ ቤቱ ሲያስገባት ርዝቅ ይዛ ነው የምትመጣው። ረሱል ሰለላሁ ዐለይሂ ወሰለም ተዘወጁ ኒሳአ፣ ሴቶችን አግቡ፣ فإنهن يأتونكم بالمال፣ እነሱ በገንዘብ ይመጣሉ ወደ እናንተ ጋር። ዛሬ በደረስንበት በዚህ ግዙፍ የልህቀት ቅንብር ውስጥ ሰው ሩቅ ስለሆነው ዓለም ጭምር በእውቀቱ እየቀረበ ነገር ግን ከራሱ እየራቀና ለራሱ ስለሚያስፈልገው ነገር እየዘነጋ ይመስላል። እንኳን በዚህ ውስብስብና ነገሮችን በቀላሉ ማስተካከል ከባድ በሆነበት ዓለም ውስጥ ለምንኖረው ይቅርና በድሎት በተሞላ ገነት ውስጥ ይኖሩ የነበሩት አባታችን አደም አለይሂ ሰላም እንኳን ያለ አጋር እንዲኖሩ አልተፈቀደላቸውም። እንደውም ለሀብት ለገንዘብ ምክንያት ነው። ይሄን በህይወታችን አይተነዋል። ስናገባ ምንም አልነበረንም። አሁን ያፈራነው ንብረት ልጆች በተጨመሩ ቁጥር አላህ ርዝቁን እያሰፋው እየጨመረው መጥቷል ማለት ነው። ስለዚህ ትዳር ህይወታችንን የሚያስተካክልልን ትልቅ መስመር መሆኑን ማወቅ አለብን። አሁን በደረስንበት የስልጣኔ ማጠቃለያ ውስጥ በሳይንሳዊ ማህበረሰብ በሉላዊነት ትስስር በልዩ ልዩ የግል ወጥነት አስተሳሰቦችና የኑሮ ውድነት ሳቢያ የሰው ልጅ ስለ ትዳር ያለው አመለካከት እየተሸረሸረ አሊያም ትዳርን በተዛባ መልኩ እየተረዳው የመጣ ይመስላል። ተመሳሳይ ሳይንሳዊ አስተሳሰብ ወይም ቡድናዊ አመለካከት ያላቸው ማህበረሰቦች ወይም ግለሰቦች አሸን ተቋማት እንዲፈለፈሉ ባደረጉበትና ዓለም ጫፍና ጫፍ ላይ የሚኖሩ ሰዎች ቋንቋ፣ አካባቢያዊ መገኛ፣ ማንነት፣ የህይወት ደረጃና ሌሎች ጉዳዮች ሳይገድቧቸው ትውውቅ መፍጠር በቻሉበት በዚህ ዘመን አስገዳጅና ተፈጥሯዊ የሆነው የትዳር ጉዳይ ለምን ተዘነጋ ስንል ኡስታዝ አቡበከር አህመድን ጠይቀናቸዋል። ጥናቶችን ስንመለከት የመጀመሪያው ምክንያት ምንድነው? ሸሪዓዊ ያልሆኑ ተቃራኒ ጾታዎች ጋር የሚመሰረቱ ግንኙነቶች ናቸው። ጎረቤቴ ወተት ካገኘሁኝ ላሟን ቤት ያስሬ በቷን መዛቅ ምን ያደርግልኛል አለ። ይሄ ማለት ምንድነው? የትዳርን ማዕና የትዳርን ፈዋኢድ አለመረዳት ነው። በመጨረሻም ሰዎች ስለ ትዳር ያላቸው አመለካከት እየተሸረሸረ ያላገቡትም ለማግባት ያላቸው ፍላጎት እየቀነሰ በትዳር ላይ መጽናት አልቻሉም። ለዚህ ችግር መፍትሄው